መጾም አለብን የሚለውን እንመለከታለን። እግዚአብሔር አምላክ ያስተምረን። አሜን በሉ። እግዚአብሔር ይግለጽልን። አንደኛ ስንጾም መጀመሪያ አፋችን ምሬት እስኪሰማው ድረስ መጾም፣ በጣም እስኪርበን እስክንንሰፈሰፍ አፋችን እስኪመረው ድረስ መጾም፣ ረሃብ እስኪያንገሸግሸን። ለምንድን ነው እንዲህ የምናደርገው? ሳይርበው የሚበላ ሰው ረሃብን አያውቅም። በችግር ውስጥ ያላለፈ ሰው ስለ ችግር ቢነግሩት አይገባውም። የጥርስ ህመም የታመመ ሰው ሌላ በጥርስ ህመም የታመመ ሰው ሳይ እንደው እሱንስ አያድርስ ለጠላት አይስጠው፣ ነፍስ እኮ ያለችው ጥርስ ላይ ይመስላል ብሎ ለዛ ሰው ያዝናል። የቁርጠት የፍልጠት ሌላም በሽታ ያለበት ሰው የአስም በሽታ